ግማሽ ወሬ ሰምተ በሆድ ቁርጠት ከመሞት በፊት ግን ጫፉን የያዝከው ወሬ በዝርዝር የሚተነተንበት ቦታ ልውሰድ። የጀበና ቡና ይባላል። ቡና ስል በሌላው ዓለም እንደለመድከው ሕንፃውን እንዳትዞር። ማንጥስ ኮፊ የሚል ሳይንፖስት ካየህም ባላየ ለፈው። እዚያ ማኅበራዊ ሚዲያ እንጂ ማኅበራዊ ሕይወት የለም። የምንፈልጋቸውን እውነተኞቹን ኢትዮጵያውያን የምናገኘው በሸራ ቤት፣ በሚንቦለቦል ዕጣን፣ በሚንተረከክ የከሰል ፍም፣ በሚንተከተክ የጀበና ቡና ስር ነው። እዚህ ለቡና መጥተ ወሬ ጠጥተ ትመለሳለ። ድሮ ጎረቤት እየተጠራራ ቡና በየቤቱ ነበር የሚጠጣው። አሁን እሱ የለም፣ ወይም ቦታ ቀይሯል። እዚህ ቡና ፉት እያሉ የሆዴ ወዳቸውን የሚጨዋወቱ ሁለት ኢትዮጵያውያን ካየ እመነኝ ልክ እንዳንተ ቡና ሊጠጡ መጥተው የተዋወቁ እንጂ ካለ ዛሬም ተያይተው አያውቁ። ኑሮ በኢትዮጵያ ማለት እሱ ነው። ማኅበራዊ ትርጉሙን፣ ስነ ልቦናዊ ጥቅሙን፣ መንፈሳዊ እርካታውን ልነግርህ አልችልም። በሰለጠነው ዓለም ሁሉም ነገር ሞልቷቸው ራሳቸውን የሚያጠፉ ሰዎች ቁጥር ጣሪያ የሚነካው ለምን ይመስልሃል? ይሄኛው እሴት ስለሌላቸው ነው። እዚህ ድንገት ላገኘኸው ሰው ችግርህን ትዘረግፋለ። የአማካሪነት ክፈለኝ ሳይል እንደ ወንድም ችግርህን ሰምቶ በሚችለው ሁሉ አጽናንቶ ይሸኝሃል። ይሄኔ ሰው መሆን ትርጉም የሚያገኘው በሰዎች መካከል መሆኑ ይገባሃል። ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያን በሚኖሩበት አገር ሲማረሩ ከሰማህ እውነቱን ልንገር፣ ያጡት ገንዘብ ሳይሆን ይሄንን እሴት ነው። እንኳን ቤተሰብ እንኳን ቤተ ዘመድ ታክሲ ውስጥ ያገኙት ተሳፋሪ ብሎ ከሚሰማቸው ቢያደናቅፋቸው እኔም ብሎ ከሚያነሳቸው ሕዝብ መሃል ወጥተው ብቻቸውን ሲቀሩ ከከበባቸው ችግር በላይ የከበባቸው ብቸኝነት